ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ ማይን በማድረግ ብቻ የሚከፍላችሁን አንድ ጸድ የቴሌግራም ቦት ይዤላችሁ መጥቻለሁ። ይሄ ቦት በአፕሊኬሽንም አለው፣ በአፕሊኬሽን መጠቀም ትችላላችሁ። ነገር ግን ለአጠቃቀም አሪፍ የሆነው ቦት ስለሆነ በቦት የማሳያችሁ ይሆናል ማለት ነው። ሶ ማይን በማድረግ የሚሰራ በጣም ጸድ አፕሊኬሽን ነው። እንዲሁም ደግሞ በኢንቫይቴሽንም ደግሞ በአንድ ኢንቫይቴሽን $0.1 ይሰጣችኋል። በሱ መስራት ትችላላችሁ። ነገር ከፈለጋችሁም ደግሞ ቦቱን በመክፈት ብቻ ማይን እያደረገ ዶላር እንድትሰሩ ያደርጋችኋል ማለት ነው። ሶ ይሄንን ቦት እንዴት እንደምትሰሩ ሙሉ ለሙሉ ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ሊንኩን የቴሌግራም ቻናል ያስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ደግሞ ኮሜንት ላይ አስቀምጥላችኋለሁ። በዛ ገብታችሁ ፒን የተደረገው ሜሴጅ ስትነኩት እዛ ላይ ታገኙታላችሁ ማለት ነው። ሊንኩን ነክታችሁ ስትገቡ እንደዚህ ያመጣላችኋል። ከዚያም በመቀጠል እዚህ ጋር ከመጣችሁ በኋላ እዚህ ጋር ኦኬ ቱልትና ወርታች ስክሮል ታረጉ በአፕሊኬሽን መልክ በቴሌግራም ቦት መልክ ታገኙታላችሁ። ለኛ ግን ለአጠቃቀም እንዲቀል ቴሌግራም ቦትን ምን መርጥ ይሻላል። ቴሌግራም ቦት የሚለውን ትነኩታላችሁ። ከዛ እዚህ ጋር ስታርት ቱልና ስታርት ኢርኒንግ የሚለውን ትነኩና እዚህ ጋር ስታርት ላላችሁ። ከዛ በኋላ እዚህ ጋር ኢሜል ያስገቡላችኋል። ኢሜላችሁን ታስገባላችሁ ሴኩር ለማድረግ። ከዛ ኮድ ሲላክላችሁ ኮዳችሁን አስገብታችሁ አካውንት ሴኩር ይላችኋል። በዚህ መልኩ ሲቲ ፑልን ትከፍታላችሁ ማለት ነው። ከዛ ኦኬ ብላችሁ ወደ ውስጥ ትገባላችሁ። በመቀጠልም እዚህ ጋር ኔክስት ትሉትና ፊኒሽ ታደርጋላችሁ። በመቀጠል እዚች ጋር ባላንስ የምትለው ጋር ትመጣላችሁ። ከዛ ባላንስ የምትለው ጋር ከመጣችሁ በኋላ እዚህ ጋር ስዊች ከረንሲ የምትለውን አንድ ጊዜ ክሊክ ታደርጓታላችሁ። ከዛም በኋላ እዚህ ጋር ወደ ሃሽ ኮይን ቼንጅ ታደርጉታላችሁ። ከዛ እዚህ ጋር ኮንፊርም ትሉታላችሁ። እንደምትመለከቱት ሰክሰስፉሊ ወደ ሃሽ ኮይን ተቀይሯል። በመቀጠል ማይኒንግ የሚለው ጋር እዚች ጋር ትመጣላችሁ። ከዛም ቀጥላችሁ እዚህ ጋር የፕሌይ ምልክቷን ነክታችሁ እንደዚህ ማይን እንዲያደርግ ታርጉታላችሁ። እሱ ራሱ አውቶማቲካሊ እንደዚህ ማይን እያደረገ ሃሽ ኮይን ይሰበስብላችኋል። 100 ሃሽ ኮይን 0.01 ምናምን አካባቢ ነው በዶላር። በዚህ መልኩ እየሰበሰባችሁ መስራት ትችላላችሁ። እና ደግሞ አንድ ማወቅ ያለባችሁ ነገር እዚህ ጋር አድ ፖል ማይነር የሚለው ጋር በመግባት እናንተ ስፒዱ እንዲጨምር የምትፈልጉ ከሆነ ማይን የሚያደርግላችሁ መጠን እንዲጨምር የምትፈልጉ ከሆነ እዚህ ጋር ዶላር ዲፖዚት አድርጋችሁ በዶላር በመግዛት ስፒዱ እንዲጨምር ማድረግ ትችላላችሁ። ይሄንንም እናንተ ከፈለጋችሁ መጠቀም ትችላላችሁ። ነገር ግን ለአሁኑ አውቶማቲካሊ እንዲሰበስብ እያደረጋችሁ ገንዘብ መስራት ትችላላችሁ። አሁን ደግሞ እንዴት ኤንሲ ዋሌታችሁን ከፍታችሁ ኮኔክት እንደምታደርጉ ላሳያችሁ። በመጀመሪያ ቴሌግራማችሁ ላይ ሄዳችሁ @ኤንሲ ዋሌት ብላችሁ ሰርች ታደርጋላችሁ። ወይም ደግሞ እኔ የቦቱን ሊንክ ቴሌግራም ቻናል ያስቀምጥላችኋለሁ፣ በዛ መግባት ትችላላችሁ። ወይም ደግሞ እናንተ ኤንሲ ዋሌት ብላችሁ ኤንሲ ዋሌት ቦት ብላችሁ ሰርች ብታደርጉ ታገኙታላችሁ። እቺ እዚህ ጋር የምትመጣው ማለት ነው። እሷን አንድ ጊዜ ክሊክ አድርጋችሁ ወደ ውስጥ ትገባላችሁ። በመቀጠልም ስታርት ትሉታላችሁ። ከዛም እዚህ ጋር ጌት ስታርትድ የሚለውን ነክታችሁ ስታርት ብላችሁ ወደ ውስጥ ትገባላችሁ። በመቀጠልም እዚህ ጋር ፒን አስገቡ ይላችኋል። 2 ጊዜ እናንተ የማረሱትን ፒን ታስገባላችሁ። ከዛም እዚህ ጋር አካውንታችሁ ሴኩር እንዲሆን ኮንቲኒው ዊዝ ጉግል ትሉታላችሁ። በመቀጠልም የጉግል አካውንታችሁን መርጣችሁ ኮንቲኒው ትሉታላችሁ። ከዛም በኋላ እንደዚህ ይከፍትላችኋል። በዚህ ሰዓት አሁን አካውንታችሁ ሞር ሴኩር ይሆናል ከጉግል አካውንት ጋር ስላገናኛችሁት። የምትጠቀሙት ደግሞ ለኤንሲ ዋሌቱም ለሲቲ ፑልም ተመሳሳይ ኢሜል መሆን አለበት ኮኔክት ለማድረግ ማለት ነው። በዚህ መልኩ ኤንሲ ዋሌቱን መክፈት ትችላላችሁ። ነገር ግን እዚህ ጋር ማሳሰቢያ እንዳትረሱ፣ ለሁለቱም ተመሳሳይ ኢሜል ነው የምትጠቀሙ፣ ለሲቲ ፑልም ለኤንሲ ዋሌቱም ማለት ነው። ምክንያቱም ዊዝድሮ የምታደርጉት እዚህ ላይ ገብቶ ከዚህ ላይ ነው ወደ ባይናንሳችሁ የምታስገቡት። በዚህ መልኩ ኤንሲ ዋሌታችሁን ከከፈታችሁ በኋላ ከዚህ በኋላ ሲቲ ፑላችሁ ላይ ገብታችሁ ባላንስ ላይ የሚለው ጋር ስትገቡ ኮኔክት ቱ ኤንሲ ዋሌት የሚል አለ። እሱን ስትነኩት ኢሜላችሁ ተመሳሳይ ከሆነ ሁለቱንም የከፈታችሁበት በቀጥታ ኮኔክትድ ያደርግላችኋል። የሚሰጣችሁን ቦነስ ስላለ ዊዝድሮ አድርጋችሁ መሞከር ትችላላችሁ። ወደ ኤንሲ ዋሌታችሁ ዊዝድሮ ስታደርጉት ወደው ነው የሚገባላችሁ። በኋላ ወደ ባይናንሳችሁ ደግሞ ዊዝድሮ ማድረግ ትችላላችሁ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ማንኛውም ያልገባችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ። እንዲሁም ደግሞ ቴሌግራም ቻናል ላይ ጆይን በማድረግ ሙሉ ነገሩን ማግኘት ትችላላችሁ ማለት ነው። እዚህ ቻናል አዲስ ከሆናችሁና እንደዚህ አይነት የኦንላይን ስራዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።